10 የሱብሒ ሰላት ጥቅሞች። በዛሬው መልእክት የሚደሰትም አለ የሚቆጭም አለ። ሱብሒን በወቅቱ የሚሰግድ በሚያገኘው ጥቅም ሲደሰት፣ ሱብሒን ወቅቱን አሳልፎና ፀሐይ ከወጣ በኋላ የሚሰግድ ደግሞ በሚያመልጠው ጥቅም ይቆጫል። ብቻ መልእክቱን ለብዙ ሰው አድርሱልኝ፣ ወይም ደግሞ በጣም በብዛት ኮፒ ሊንክ ማድረጋችሁን አትርሱ። በእስልምና ህግጋት ውስጥ በዋነኝነት የሚጠቀሰው ሰላት ነው። ሰላት አንድ ባሪያ ወደ ጌታው የሚቃረብበት መንገድ ነው። በ24 ሰዓት ክፍለ ጊዜ 5 የተለያዩ ወቅቶችን ወደ ጌታው የሚሰግድበት፣ 3ቱ በጨለማው ጊዜ የሚሰገዱ ሲሆኑ የተቀሩት 2 ሰላቶች በቀኑ ክፍለ ጊዜ ይሰገዳሉ። የቀኑ የመጀመሪያው ሰላት በቀኑ የንጋት ክፍለ ጊዜ የሚገኝ የሱብሒ ሰላት ሲሆን ስለ ሱብሒ ሰላት ጠቀሜታዎች እንዳስስ። የሱብሒ ሰላት ሌላኛው መጠሪያው ፈጅር በመባል ይታወቃል። በርካታ ዑለማዎች ከሐዲስና ከቁርአን በመነሳት 10 ጠቀሜታዎችን ያስቀምጣሉ። የሱብሒ ሰላት በጀማዓ መስገድ ለአንድ ሰው በህይወቱ ላይ የሚፈጥረውን ጠቀሜታ እንመለከታለን። አንደኛ፣ ቀኑን በሙሉ በአላህ ጥበቃ ስር ይውላል። ሁለተኛ፣ አጅሩ ሌሊቱን እንደቆመ ይቆጠርለታል። ሶስተኛ፣ በሙናፊቅነት ከመጠርጠር ያድናል። አራተኛ፣ በቂያማ ቀን ሙሉ የሆነን ብርሃን ያላብሰዋል። አምስተኛ፣ መላእክቶች ይመሰክሩለታል ያወድሱታልም። ስድስተኛ፣ ከሱብሒ በኋላ በሚደረገው ዒባዳ አጅራቸውን ልክ ሐጅና ዑምራ አድርገው እንደመጡ እንዲመዘገቡ ያደርጋል። ሰባተኛ፣ ዱንያ ላይ አከፋፍሎ የማይጨርሰውን ምርኮ ያገኛል። ስምንተኛ፣ ከሱብሒ ሰላት በፊት የሚገኘውን ትልቅ ዕድል ይገጥማቸዋል። ዘጠነኛ፣ ከእሳት ነፃ ይባላል፣ በጀነት ይበሰራል። አስረኛ፣ በቂያማ ቀን ጌታውን ለማየት ይታደላል። አላህ የሱብሒ ሰላትን በወቅቱ ከሚሰግዱት ባሮቹ ያድርገን። አላሁመ አሚን። የተለያዩ አስተማሪ ትምህርቶች ወደ እናንተ እንዲደርስ የፕላስ ምልክቷን በመጫን የመልካም ነገር ተከታይ ይሁኑ።